ሰላም ውድ የአእምሮ ጥበብ ተመልካቾቼ፣ ሰላማችሁ ይብዛልኝ። ዛሬም ተመልሼ መጥቻለሁ እንደተለመደው። ስለዚህ ሰብስክራይብ በማድረግ ይከታተሉን። ዛሬ ብዙዎች እንዲያውቁት የማይፈልገውን ነገር ግን በታሪክ ውስጥ ስኬታማ ሰዎች የተጠቀሙባቸውን ወርቃማ የኃይል ህጎች እናያለን። አንድ ጥያቄ ልጠይቃችሁ። ለምንድን ነው አንዳንድ ሰዎች በሄዱበት ሁሉ የሚከበሩትና ቃላቸው የሚሰማው? በሌላ በኩል ደግሞ አብዛኛው ሰው ለምንድን ነው የቱንም ያህል ቢለፋ ሁል ጊዜ ተሸናፊና ተላላኪ የሚሆነው? ታውቃላችሁ፣ ዓለም ልክ እንደ ቼዝ ጨዋታ ናት። አንዳንዶች ተጫዋቾቹ ናቸው፣ አንዳንዶች ደግሞ እዛ ላይ የሚገኙት መጠቀሚያ ድንጋዮቹ ማለት ነው። ጥያቄው አንተ የትኛው ነህ የሚለው ነው። ስለዚህ ዛሬ ከተጫዋቾቹ ውስጥ እንድትመደብ የሚያደርጉን 5 ነገሮች እናያለን። ይህ እድል አይደለም ባይዙ፣ ይህ ሶሻል ኢንተለጀንስ ወይም የማህበራዊ ስልጣን ጥበብ ነው። እነዚህ የምነግራችሁ ህጎች ሰዎችን ለማጥቃት ሳይሆን ራስህን ከማንም በላይ ጠንካራና ተጽዕኖ ፈጣሪ ለማድረግ የሚረዱ ናቸው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም 5ቱም ህጎች ህይወትን ሙሉ በሙሉ የመቀየር ሚስጥርን የያዙ ስለሆኑ። ወደ መጀመሪያው እናልፋለን። የመጀመሪያው ሰዎች የሚፈልጉትን ማወቅ ነው። ሰዎች እውነትን የሚፈልጉ ይመስላል? እንግዲያውስ እወቀው፣ ሰዎች እውነትን አይፈልጉም። ከሎጂክ ይልቅ ስሜትን ስለሚያስቀድሙ ስሜታቸውን ተጠቀሙ። ብዙዎቻችን አንድን ሰው ለማሳመን ስንሞክር በመረጃና በሎጂክ እንከራከራለን። ነገር ግን ትልቁ ስህተት እዚህ ላይ ነው። የሰው ልጅ አእምሮ የሚመራው በሳይኮሎጂ ሳይሆን ወይም ደግሞ በሎጂክ ሳይሆን በስሜት ነው። ለምሳሌ አንድ ጓደኛ የተሳሳተ መንገድ እየሄደ ቢሆን አንተ ተሳስተሃል ብለህ ብትነግረው እውነቱን ስለነገርከው ያመሰግንሃል? አያመሰግንህም። ይልቁንም ክብሩን እንደነካህበት ስለሚሰማው አንተን መቃወም ይጀምራል። ስለዚህ ሰዎችን ማሸነፍ ከፈለግ የእነሱን ኢጎ ወይም ደግሞ ክብር አትንካ። ይልቁንም እነሱ ያመኑበትን ነገር እንደ መነሻ ተጠቅመ የራስህን ሐሳብ ስጣቸው። ስለዚህ ሰዎችን ለማሳመን ስትፈልግ አንተ ስህተት ነህ ከማለት ይልቅ ሐሳብህ ደስ ይላል፣ ግን በዚህ በኩል ብናየውስ ብለህ የራስህን ሐሳብ ለማንጸባረቅና የእነሱን ድርሻ ልታከብርላቸው ይገባል። ልታስታውስ የሚገባው ነገር ሁል ጊዜ እውነት አያሸንፍም። እምነት ግን ዓለምን ይገዛል። ስለዚህ ሰው እንዲያምንህ ማድረግ ግድ ይልሃል። ሁለተኛው ህግ ከጌታ በላይ አታብራ ወይም ደግሞ ከአለቃ በላይ ልቀህ አትታይ የሚለው ነው። የበላይህን አታስፈራራ ብለው ይገልጹታል። ይህ ህግ The 48 Laws of Power በተባለው የሮበርት ግሪን መጽሐፍ ላይ አንደኛውና ዋነኛው ህግ ነው። በዚህ ጊዜ አዲስ ስራ ስንጀምር ወይም አዲስ ጓደኝነት ውስጥ ስንገባ ምን ያህል ጎበዝ እንደሆንን ለማሳየት እንጣጣራለን። ነገር ግን ተጠንቀቅ። ከአንተ በላይ ያለው ሰው ወይም ደግሞ አለቃ ወይም በእድሜ የሚበልጥ ሰው ከአንተ የተሻለ እንደሆነ እንዲሰማው ይፈልጋል። አንተ ከሱ በላይ ብልህ ሆነ ከታየ እሱ ስጋት ይገባዋል። ስጋት የገባው ሰው ደግሞ አንተን ለማጥፋት መንገዶች ይፈልጋል። ስለዚህ ሁል ጊዜ የበላይ የሆኑ ሰዎች ከአንተ በላይ ጎበዝ እንደሆኑ እንዲሰማቸው አድርግ። አንተ ረዳታቸው እንደሆንክ አሳያቸው። በዚህ ጊዜ እነሱ ካሉበት ከፍታ ላይ አንተን ወደ ላይ ይጎትታል። እውነተኛ ኃይል ያለው ሰው ድምፅ አያሰማም፣ ውጤቱ ራሱ ይናገራል። ስለዚህ ከአለቃ በልጠ ለመታየት አትሞክር። ሶስተኛው ህግ የሚስጥራዊነት ኃይል ነው። ትንሽ ተናግረ ብዙ አዳማጭ መሆንን ልመድ። ሰዎች ስለ አንተ ሁሉንም ነገር ካወቁ አንተን መቆጣጠር ይችላሉ። ድክመትህን ካወቁ እዛ ላይ ይመቱሃል። ፍላጎትህን ካወቁ ደግሞ ያታልሉሃል። ዝምተኛ ሰው ሁል ጊዜ ፕሪዲክት ወይም ደግሞ መገመት አይችልም። ሰዎች ምን ሊያደርግ ነው ብለው ሲጨነቁ አንተ በስነ ልቦና የበላይነት ታገኛለህ። በንግግር መሃል አጭር መልስ ስጥ። ሰዎች ዝምታን ይፈራሉ። ስለዚህ ይህንን ዝምታውን ለመሙላት እነሱ ብዙ ማውራት ይጀምራሉ። በዚህ ጊዜ አንተ የእነሱ ምስጢር ትሰበስባለህ። እነሱ ግን ስለ አንተ ምንም አያውቁም። ምስጢር ያለው ሰው ኃይል አለው። ሁሉን የዘረገፈ ግን ትጥቁን የፈታ ወታደር ማለት ትችላለህ። ስለዚህ ጓደኛ አገኘን፣ ቤተሰብ አገኘን ብላችሁ ሁሉን አታውሩ። አራተኛው ህግ ሰዎችን በመረዳት ዓለምን መግዛት ልመዱ። ቁልፉን ፈልግ። እያንዳንዱ ሰው የሚከፈትበት ቁልፍ አለው። አንዳንዱ ገንዘብ ይገዛዋል፣ አንዳንዱ በክብር፣ አንዳንዱ ደግሞ በፍቅር። ስለዚህ ሰዎችን እንደ መሳሪያ ሳይሆን እንደ እንቆቅልሽ እያቸው። የዛን ሰው ፍላጎት ካወቅ ያ ሰው ለአንተ እንዲሰራ ማድረግ ትችላለህ። ለምሳሌ አንድ ሰው እውቅና የሚፈልግ ከሆነ ያንን እውቅና ስጠው። በምላሹ እሱ ታማኝ አገልጋይ ይሆናል። ሰዎችን በመረዳት ውስጥ አንተ የምትፈልገውን ነገር ማሳካት ትልቁ ጥበብ ነው። የሰዎችን ፍላጎት የተረዳ መንገዱን በሙሉ ክፍት ያደርጋል ማለት ነው። አምስተኛው
ትዕግስትና ስልታዊ ዝምታን መለማመድ ነው። የመጨረሻ አሸናፊ መሆን ልመዱ። ሁሉን ነገር ለማግኘት አትቸኩሉ። የኃይል መንገድ ረጅም ስለሆነ ማለት ነው። ዛሬ የተሸነፍክ ቢመስልም በትዕግስት ከተመለከት ነገ ጠላት ሲሳሳት ታገኘዋለህ። ስሜታዊ መሆን የሽንፈት መጀመሪያ ነው። አንድ ሰው ሲሰድብህ ወዲያው መልስ ከሰጠ እሱ ተቆጣጥሮሃል ማለት ነው። ዝም ብለህ ግን ፈገግ ካልክ ግራ መጋባቱ አንተ አሸናፊ እንድትሆን ያደርግሃል። የሰውን ልብ ካገኘ ዓለምን አግኝተሃል ማለት ነው። እነዚህ 5 ህጎች ጨካኝ ሊመስሉ ይችላሉ፣ ነገር ግን የህይወት እውነታዎች ናቸው። እነዚህን ህጎች ተጠቅመህ ራስህን ጠብቅ፣ ተጽዕኖህን አስፋ እና የተከበርክ ሰው። ከነዚህ ህጎች ውስጥ የትኛው ይበልጥ ገረማችሁ? ወይም ደግሞ የትኛው ህግ በተግባር አይታችሁታል? እናንተ ማንኛውን ትጠቀሙበታላችሁ? ኮሜንት ላይ እንወያይ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። በቀጣይ በሌላ አስደናቂ ርዕስ እስከምንገናኝ ቸር ሰንብቱ።